الله أكبر الله أكبر የሙስሊሞች ቁርአን ራሱ ኢየሱስ ክርስቶስ አይን እንትን ወፎችን ጭቃ ያወካ እየፈጠረ ወፍ አድርጎ ያበር እንደነበር ቁርአን ራሱ ያስረዳል። ተመልከቱ ታዲያ ነብይ ቢሆን ይፈጥራል፣ መልአክ ቢሆን ይፈጥራል፣ ሰባኪ ቢሆን ይፈጥራል፣ ፈጣሪነቱን ያስረዳል። እስቲ መጀመሪያ አንቀጹን በማንበብ እንጀምር። ምዕራፍ 5 110 ላይ አላህ በሚል ጊዜ አስታውስ፣ የመርያም ልጅ ኢሳ ሆይ በአንተና በእናትህ ላይ የዋልኩላችሁን ጸጋዬን አስታውስ። በሕፃንነትህና በከፍ ባልክበት ጊዜ ሰዎችን የምትናገር ስትሆን በቅዱስ መንፈስ በበረታሁ ጊዜ ጽሕፈትንና ጥበብንም ተውራትንና ኢንጅልንም ባስተማርኩ ጊዜ ከጭቃም የወፍ ቅርጽ ብጤ በፈቃዴ በምትሰራና በውስጧ በምትተነፍስ በፈቃዴም ወደ ወፍ በምትሆን ጊዜ እውርም ሆኖ የተወለደን ለምጻምንም በፈቃዴ በምታሸር ጊዜ ሙታንንም በፈቃዴ ከመቃብራቸው በምታወጣ ጊዜ የእስራኤልንም ልጆች በተአምራት በመጣህባቸውና ከነርሱም የካዱ ይህ ግልጽ ድግመት እንጂ ሌላ አይደለም ባሉ ጊዜ ሊገድሉህም ሲያስቡ ካንተ ላይ በከለከልኩልህ ጊዜ ያደረግኩልህን ውለታ አስታውስ ይላል። ይህ ቄስ እንግዲህ ወፍ ማለትና የወፍ ቅርጽ ማለት ልዩነቱ ገና ግልጽ አልሆነላቸውም። ሁለቱ የተለያዩ ነገሮች ናቸው። ቢሆንም ግን ቢኢዝኒላ ማለቱ ግልጽ ያደረገው ነበር። ይህም ማለት ቅርጹን ወደ ወፍ ያደረገው አላህ ብቻ መሆኑ ግልጽ አድርጎታል ማለት ነው። የኢየሱስ ድርሻ የወፍ ቅርጽ ቢጤ መፍጠር ሲሆን ይህንንም ድርጊት እንኳን በራሱ ኃይል ወይም በራሱ ጥበብ ሳይሆን በአላህ ፍቃድ ነው ሊሰራው የቻለው ማለት ነው። ከዛም በቅርጹ ውስጥ በሚተነፍስበት ጊዜ በአላህ ፍቃድ ወፍ ሆነች ነው የሚለው አንቀጹ። በተመሳሳይ መልኩ አብርሃም ቁርአን ላይ ምዕራፍ 2 አንቀጽ 260 ላይ ተቀራራቢ ተአምር ተሰጥቶት እናያለን። የበለጠ ለማብራራት ተፍሲር ኢብን ከቲርን መመልከት ይቻላል። ግን ምዕራፍ 2 አንቀጽ 260 ላይ እንዲህ ይላል፣ አብርሃምም ጌታዬ ሆይ ሙታንን እንዴት ሕያው እንደምታደርግ አሳየኝ ባለ ጊዜ አስታውስ። አላህ አላመንክምን አለው። አይደለም አምናለሁ፣ ግን ልቤ እንዲረጋጋ ነው አለ። አላህም ከበራሪዎች ወይም ከወፎች 4 ያዝ፣ ወደ አንተም ሰብስባቸው፣ ቆራርጣቸውም፣ ከዚያም በየኮረብታው ሁሉ ላይ ከእነርሱ ቁርጭራጫቸውን አድርግ፣ ከዚያም ጥራቸው፣ ፈጥነውም ይመጣሉ። አላህ አሸናፊ ጥበበኛ መሆኑን እወቅ አለው። በሁለቱም ታሪክ ላይ ለወፎቹ ሕይወታቸውን የሰጣቸው ሁሉን ቻይ የሆነው አላህ ነው፣ ዘዴው የተለያየ ቢሆን እንጂ ማለት ነው። በኢየሱስ ጊዜ ኢየሱስ መተንፈስ በጀመረበት ቅጽበት አምላካችን አላህ ለወፉ ቅርጽ ሕይወትን ሰጥቶት እንደነበር እና እንዲበር አድርጎታል ማለት ነው። በአብርሃም ጊዜ ደግሞ ወፎቹን በተጣራበት ጊዜና ቅጽበት አምላካችን አላህ ለወፎቹ ሕይወታቸውን ሰጥቷቸዋል፣ እንዲበሩም አድርጓቸዋል። በሁለቱም ታሪክ ላይ የተአምራቱ አድራጊ አብርሃም ወይም ኢየሱስ አይደሉም፣ ሰላም በርሳቸው ላይ ይሁንና ማለት ነው። በሁለቱም ቅጽበት ለወፎቹ ሕይወታቸውን የሰጣቸው ማን ነው? ሁሉን ቻይ የሆነው አላህ ሱብሃነሁ ወተዓላ ነው ማለት ነው። በተጨማሪ ምዕራፍ 7 106 እስከ 107 ላይ ተቀራራቢ ተአምር ሌላ ማየት እንችላለን። ሙሴ ተሰጥቶት ማለት ነው። እንዲህ ይላል፣ ፈርዖንም በተአምር የመጣህ እንደሆን ከእውነተኞችም ከሆንክ እርሷን አምጣት አለው። በትሩንም ጣለው፣ እርሷም ወዲያው ግልጽ እባብ ሆነች ይላል። እዚህ አንቀጽ ላይ ለሙሴ የተሰጠው ተአምር ግዑዝ የነበረውን በትር ሕይወት ወዳለው እባብ መቀየር ነበር። ታዲያ የቱ ተአምር ይበልጣል? የወፍ ቅርጽ መስራት ወይስ ደግሞ በትር እባብን ማድረግ? ግን አሁን እዚህ ጋር እባቡም ሆነ ወፉ እንስሳ ናቸው አይደል? ልንረዳው የሚገባው በትሩን እባብ ያደረገውም ሆነ ጭቃውን ቅርጽ ወፍ ያደረገው አላህ መሆኑን ነው። ሙሳም እባብ ኢሳም ወፍ አልፈጠሩም። ለሙሳ ነብይነትም ሆነ ለኢሳ ነብይነት የተሰጣቸው ተአምራት ከራሳቸው ያገኙ ሳይሆን ካለ የተሰጣቸው ተአምራት ብቻ ናቸው። እዚህ ላይ የመጨረሻ ነጥብ የምናየው አንዳንድ የዋህ ሚሽነሪዎች አኽሉቁ ወይም እፈጥራለሁ የሚለውን ቃል መዚ ይወስዱና እንዴት እፈጥራለሁ ይላል ብለው ጉንጭ አልፋ ሙግት የሚያደርጉ ስላሉ መልስ ሰጥቼበት እንለፍ። አንድ ቃል ብዙ ትርጉም ሊኖረው ይችላል። ከብዙ ትርጉም መካከል አንዱን ትርጉም አላግባብ ቃሉ ተመሳሳይ ስለሆነ ብቻ ሌላ ቦታ ላይ በተመሳሳይ መልኩና አግባብ መረዳት ፋላሲፊኬሽን ይባላል። ቁርአንና ሐዲስ ላይ ተመሳሳይ ቃል ቢኖርም ተመሳሳይ ሀሳብና ትርጉም አለው ማለት አይደለም። የአንድን ቃል አማራጭ ትርጉም የሚወስነው ቃሉ የሚገኝበት አረፍተ ነገር ወይም ደግሞ አውዱ እንደሆነ ቅቡል ነው። ለምሳሌ ምዕራፍ 57 አንቀጽ 27 ላይ እዚህ አንቀጽ ላይ ክርስቲያኖች ምንኩስና እንደፈጠሩ ለማሳየት አምላካችን አላህ የፈጠሯትን ማለቱ ክርስቲያኖች አዲስ ሀሳብና ምናብ ማምጣታቸውን ያሳያል እንጂ ሕያው ኑባሬ መፍጠራቸውን እንደማያሳየው ሁላ ኢሳ ቅርጽን ስለፈጠረ ሕይወት ፈጠረ አያሰኘውም ማለት ነው። እንቀጥላለን።